ያዘናችሁብኝ አልመሰለኝም። እግዚአብሔርን አሁን ልቤ በጣም እንትን የተረበሸው የድሬዳዋ ሰዎች በጣም ጸዴ ናችሁ። እጅግ በጣም አመሰግናለሁ። ከልብ ደግሞ ይቅርታ አድርጉልኝ። ያመጣችሁልኝ ሺቲ እስከ አመት ድረስ ብለብሶም አያልቅም። ስመኝ ገብሩ ጃኒ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ነጻነት ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ዛሬ በአዲስ ቪዲዮ መጥቻለሁ። ይዤላችሁ የመጣሁት ቪዲዮ እንግዲህ መግቢያው ላይ ተናግሬያለሁ። ስለ ታዋቂዋ ቲክቶከር ጃኒ ወይም ደግሞ ስመኝ ገብሩ ነው። ጃኒ ወይም ስመኝ ገብሩ ታስራ እንደነበር ከዚህ በፊት ቪዲዮ ለቅቄላችሁ ነበር። በዛሬው ዕለት ግን ከእስር ቤት ተፈታለች። ከእስር ቤት ስትፈታ የተናገረቻቸውን ንግግሮች ነው መግቢያ ላይ እንግዲህ የነገርኳችሁ። እንግዲህ ስመኝ ገብሩ ወይም ጃኒ በዛሬው ዕለት ፓርላማ ላይ ቀርባ መላው የድሬን ሕዝብ ይቅርታ ጠይቃለች። እነሱም አፉ ብለዋታል። ከእስር እንድትፈታ ይቅርታ አድርገውላት ተፈታለች፣ ተለቃለች። እንግዲህ ፓርላማው ላይ እንደምታዩት እንዳያችሁት መግቢያው ላይ እያንዳንዱን እየዞረች እያቀፈች እየሳመች እያለቀሰች ነበር ይቅርታ የጠየቀችው። የድሬ ሕዝብም ደግሞ ሲያቅፏት ይቅርታ ሲያደርጉላት በዛው ልክ እያለቀሱ ነበረ ይቅርታ ያደረጉላት እና የድሬ ሕዝብ ምን ያክል ፍቅር እንደሆኑ ማሳያ ናቸው። ስለዚህ በዛሬው ዕለት ከእስር ቤት ተለቃለች ጃኒ። ለዛውም የተለቀቀችው በፍቅር ነው። እሷም ተናግራለች። ልታስሩኝ ሳይሆን ያመጣችሁኝ ፍቅርን ልታስተምሩኝ ነው ያመጣችሁኝ። ከልብ ይቅርታ አድርጉልኝ፣ ከልብ ደግሞ አመሰግናለሁ ለሰጣችሁኝ እንክብካቤ ብላለች ማለት ነው። እንግዲህ የድሬ ሕዝብ ታስራ በነበረችበት ሰዓት እያንዳንዱ ሰው ሺቲ እያመጣላት ነበረ እንግዲህ ሲሰጣት የነበረው ለእስር የዳረጋትን ሺቲ። በዛም በጣም አመስግናለች። አመት ብለብሰው እንኳን አያልቅም ብላ ከሰጧት መሀል አንዱን ቀዩን ሺቲ አድርጋ ነው እንግዲህ እንደምታዩት ንግግር ያደረገችው እና በጣም ፍቅርን አስተምረው ለቀዋታል የድሬ ሕዝቦች። የድሬ ዋናውም እንግዲህ ይቅርታ አድርገውላታል። ከታች ያሉትም የፓርላማ ሰዎች ይቅርታ አድርገውላታል። ተፈታለች። እጅግ በጣም እኛ ደስ ብሎናል። ጃዬ ስለተፈታሽ ደስ ብሎናል። አንቺም እንኳን ደስ አለሽ። የጃ ጓደኞች በሙሉ እንኳን ደስ አላችሁ። ሌሊትም ቀንም እዛ በመሆን ቪዲዮ ስታሳዩን ነበር። ላይቭ ላይ ገብታችሁ ስታሳዩን ነበር፣ ስትንከባከቧት ነበር፣ ስትጠይቋት ነበር። በርካታ ጓደኞቿ እነ ፊዮና፣ እነ ጆሲ፣ መልእክተኛው፣ ናሆም ፎንቴ በርካታ ናችሁ። እንግዲህ እነ ኤልሻዳይ ብዙ ሆናችሁ፣ እነ ዳኒ ሮያል፣ ጽጌ ሮያል በጣም እናመሰግናለን። እንደዚህ ከጓደኛችሁ ጎን ስለሆናችሁ ይሄ ሊበረታታ የሚገባ የጓደኝነት ጥግ ስለሆነ እጅግ በጣም እናመሰግናለን። ለሌላውም እንደዚህ እርስ በርስ መድረስ እንዳለብን አስተምራችሁናል። በርቱ፣ ጎበዞች ናችሁ። ጃንዬ ስለተፈታሽ እጅግ በጣም ደስ ብሎኛል። እንኳን ደስ አለሽ። የጃኒ ቤተሰቦች ጓደኞች እንኳን ደስ አላችሁ። መልካም ጊዜ